የአዲስ አበባ ልጅ ነኝ የምናምን ጫትቃሚ ትገቢያለሽ። የኳስ አገልጋይ ዛሬ በእንግሊዘኛ ነው ላይ የሚሰራው። አስረግጬ የምነግርሽ እያንዳንድሽ በእንግሊዘኛ ነው ዛሬ የምትዋሩ ላይ ነው። ጌች how are you? I'm fine. Next time I'll okay. Next time what? Jesus is Lord. Jesus is Lord. Go ahead. By the way, Jesus is Lord. ሞታ በአማርኛ ላወራህ ነው ግን ኖ አማሪክ አቶ ኖ አማሪክ ከዚህ በኋላ የምሁራን ቤት ኖ በአማርኛ እንሰማ አንቀበለውም። የፖለቲካ ሽስት አድርገናል። ፕሊዝ ማይ ብራዘር ነባት how are you? ነባት ዌልካም ነባት አህመድ Go ahead, Nabat. What up? Mota, how are you? Yes, ዛሬ ግራ ገባው። ቀይረናል እያልኩ ነው እንግዲህ አስረግጬ ነው የምነግርህ። እናስገባ ኮፕሊክ ሼራው ብዙ ሰው ያመለክታል። ሰው ተረዳበት ተብሎ እኔ ብቻዬን የምበላው ነገር አይኖርም። እኔ ጊዜን ሰውቼ ሌሎችን ስረዳ ታያታላችሁ። መቸለታ ነው 2 ቀን ሙሉ እኔ ያን ማድረግ የኔ ስራ አይደለም። ስንት ችግረኛ ይመጣል። ስንቱን ረተት ይችላል። ስንቱን ቀልት ቀልባል። ተደራጅተ እንደ ትግሬና ኦሮሞ አማራ በህቡ ተደራጅተ 70 ሚሊዮን ነው ይላል። 7 ሚሊዮን የማይሞላ ኦሮሞና ትግሬ ኪትን ይወጋ መቀመጫን ወቅቶ እያባረረ እየበተረ ነው። ስለዚህ ሚዲያ ደግሞ ያነቃል። ጥሩ ሬዲዮ ቢኖረው በደንብ ቢወራ ከተማ ድረስ በጥሩ ቋንቋ ዜና ቢነገር መረጃ ብንሰጠው ህዝቡ ሆ ብለን የምናሰሰው። ይህን ግን ዲያስፖራ ውስጥ ያላችሁ ማረግ አትፈልጉም። የአማራ ሀብታሞች የአብይ አህመድ መቀመጫ እየላሱ ሰርግ ነው ብታጎጃሚዎች በተለይ ሰርግ ነው አብይን አጅበው ኦሮሞዎች ጋር ድግስ ሲደግሱ ነው የሚያሉ። አንድ ሚዲያ ግን ማቋቋም ይችላሉ። ቢሊዮነሮች ናቸው። ህዝባቸው ቢያልቅ ባያልቅ እነሱ ዘይ ዶንት ኬር ፎቅ ነው የሚገነቡ አብረው ነው የሚዘርፉ። የገበሬው የህዝቡ ገንዘብ እኮ ከየት አባትክ ማላመጣው። ስለዚህ ህዝቡ እዚህ እኮ የነቃችሁት ሚዲያ ማቋቋም ይቻላል። ዲያስፖራው አቅም አለ። ይሄን ካላረጋችሁ ምን አረጋለሁ? እኔን ለመርዳ ሚዲያውን ከፈለክ እርዳ። በውስጥ መስመር ጻፍልኝ። ብሪጅስቶን አናግሯት። ዶክተር ብሪጅስቶን በውስጥ አናግሯት። እኔ ከሌ ባላለሁ ማንንም አንነግርባችሁ። ስቶር ያላችሁ መድኃኒት ቤት ያላችሁ ምግብ ቤት ያላችሁ ለእርዱን ስትራስ ይሽላል ምንም ማለት ነው። ሚዲያ እንደ ኢሳት ልናቋቁምላችሁ እንችላለን። ችግራችሁን እንገልጻለን። መፍትሄ እናፈላልጋለን። ምሁራን አምጥተን እንዲናገሩበት እናደርጋለን። ለምንድን ነው እኛ ሚዲያ የሌለን አማራዎች? የለንም እኮ መረጃ ቲቪ ብትለው አንከር ሚዲያ ብትለው እቺ አይጠመጎጧ ማናት እቺ ሮሃ ሚዲያ ብትለው ሁሉም ያማራ አይደለም። ገንዘብ ሰብሳቢ ነው። ፋኖ ሸፋኖ ሲደግፉ ነበር። ዘመነ ካሴ የት አለ? ዘመነ ከብሌኖች ጋር አስመራ ፎቶ እየተነሳልን ከተማ እንገናኝ ያለ ማለት ከተሜ ደግሞ አልቆለት እሱ ሚኒስትር ሊሆን ፋኖ የታጠቀው የትም እንደማይደርስ ነግሬያለሁ። አብይ አህመድ አታለ በቃ አላገጠበት። ፋኖ የምትሉ ትግል አለ። ጠዋት ቂጣ ነው፣ ከሰዓት ዳቦ ነው፣ ማታ ላይ ድፎ ነው እና ዳቦ ነው። አየው ይሄን እንግዲህ ራሱ አማራውን ተጠቅሞ ነው አማራውን ያወደው። ትግሬዎች ደግሞ እንረዳለን ብለው ገብቷል። ህዝባዊ አመጽ ለማድረግና ስልጣን ለመንጠቅ እየተንቀሳቀሱ ነው። ስለዚህ ይሄ ነው የሚታየኝ። በደንብ አስፈላጊ ሰው ካለ ላስገባ ይችላል። አስፈላጊ ስለዚህ ጨርሻለሁ። ሌክታና በሚለው ካሻፕ ልትረዱ እንችላላችሁ ዲያስፖራዎች። እኔ የለመንኩ አይደለም። ምበላው አላጣውም፣ ቤት ምኖርበት አላጣውም። ከፍዬ እኖራለሁ። ሰርቼ የቻልኩት ነው ያልኩት። እንዳንተ ብዙ ገንዘብ ላይኖረኝ ይችላል።
ብዙ ሰዓቴን በትግል ነው ማንም ሰው የሚያቀኝና ዝም ብለህ ከጠላት ጋር ጎራት ሞታ ኮሜዲያን ነው ትላለህ። ኮሜዲያን ነኝ እኔ። መቀመጫን ወጋለህ። አብይም ወያኔ ሰሩልህ። ዘመነ ጀግናው ምሪ ወዳጅ ዋርካው ፈሳ የት አሉ? ቶዮታ አንቅዘናም ቁልቋላም ቂጥን ገርፌ ብሎክ አደርጋለሁ። ከስራል ሰሜነኛ ብለህ ልትመጣ ደግሞ አንተ ጉግማንጉ። አብይ ይቀጥላል እንጂ ሻዕቢያና ወያኔን አዝለን ከዚህ በኋላ እናመጣ። ተስፋ አንቁረት። ትግሬ በፍጹም ወደ ስልጣን መምጣት የሌለበት ትግራዋ ይላል። ተገንጣይ ነው። ገንጣይ አስገንጣይ ነው። ገና ከኢትዮጵያ ምድር የትግሬን ሀብታሞች ገንዘባቸውን ዘርፎ ማባረር፣ የሻዕቢያ ሰዎች ወያኔዎች ፎቃቸውን ወደ መንግስት ማዞር። እነዚህ የእንደርታን ህዝብ የገደሉ ተንቤንን የበተኑ አማራን የጨፈጨፉ ነው። አሁንም አሽሽተውታል በሙሉ። በትግራይ ትልቅ ህዝብ ውስጥ የተደበቁ ትግራዋይ የሚሉ ሌባ ናቸው። እነዚህን መታገል ያስፈልጋል። ሻዕቢያን መታገል ያስፈልጋል። ህዝቡ ደግ ነው፣ ምንም ችግር የለም። ነገ አንድ ሀገር የሚሆን ነው። ዛሬ ላይ ግን የኢትዮጵያን ኢኮኖሚ የያዙትን አብይ ምንም ሊያረጋቸው አይችልም። ራሱ አማራው ገበሬው ነው መነሳት ያለበት፣ ምሁራኑ ነው መታጠቅ። እውነተኛ ትግል ልክ እንደ ዛሬ 7 ዓመት ዘራራለው። አብይ አቡዳቢ ሲሄድ ከዚህ በኋላ እንዴት እናርቅ ኦሮሞዎች መጣው የለውጥ ሐዋርያ ቢሉ ለውጥ ሐዋርያ ብሎ የሚመጣው ጨጓራውን በጥይት ነው መምታት ያለው፣ ጭንቅላቱን በለው። አሁንማ ጠመንጃ ታጥቀና ኩክኒ ይሄ ቄስ ሲመጣ ለጥጠው ይሄ ፓስተር ምናምን እያሳደድክ ነው የምትመታው። እኔ ነኝ የምመታው። $10,000 መድቤ ነው ምቀጠቅጠው። የታጠቀ ፋኖ ነው፣ እውነተኛ ፋኖ ማለት አሩን አብልተን አማራ ሄዶ ቁጭ ነው። ከዚያ በኋላ ብሔር ብሔረሰቦችን አንተ ሽግግር መንግስት ትራንዚሽን ጋቨርንመንት እናቋቁማለን። ህገ መንግስት እንሽራለን። የዘረኝነትን በህግ እናግዳለን እንጂ አሁን አብይ እኛን አስታርቆ ሊቀጥል አይችልም። ምን ደም በእጇል። አማራን ጨፍጭፏል፣ አስጨፍጭፏል። ወያኔ ከዚህ በኋላ መምጣት አይችልም። ይሄ ነው የኔ ዓላማዬ። ኦኬ እንዲያውም ትውልዱን ኢህአዴግ ናፋቂ ያደረገችው ሊባኖስ አይ ትግሬ ኢህአዴግ ናፋቂ የምን አባሽ ኢህአዴግ ነው? ኢህአዴግ እኮ የውሸት ነው። ከአማራው ከኦሮሞ ሆዳም እንደነገዱ ያለ ችግኝ የሚያፈላ እንጨት ፈላጭ እኮ አምጥቶ ይጫወታል የትግሬ። ከዚህ በኋላ እኔና ብሪጅስቶን እያለን ለዚህ እኮ ነው ሚዲያ እንዳይመጣ ሞጣ ኮሜዲ ነው። ኮሜዲ ብሎ በሆነስ እንዴ ሐሳቤን ነው የምትሰማው? ኮሜዲ ምንድነው? ኮሜዲ ብንሆን ምንድነው ችግሩ? ትግሬ ሻዕቢያ ወያኔ ምን አስጨነቀ? ብልጽግና ኮሜዲ ነው ትላለህ። ኮሜዲ ሉና ችግሩ እኮ አሁን ስላነቃንባችሁ ኮሜዲ ነው። እሺ ለኝ ልበል ኮሜዲ ነው ብለህ ግን አትሆኝም። ሚዲያን ለማዘጋት ትሮጣለህ፣ አትከተሉ ትላለህ፣ ገንዘብ እንዳይሰጥ ትቀሰቅሳለህ። ኮሜዲ ነው ካልክ የኮሜዲ ስራ እየሰራ ነው ብለህ ቁጭ ብለህ መሳቅና መውጣት ነው። ለምን ሚዲያውን ለመዝጋት ትሯሯጣለህ ነው የምልህ። ስለፈረካከስኩ ነው። የትግሬ ወሬ ነው። ትግሬ ቀድሞ ነው ስም የሚሰጥ ታቦሌ ባይላል ኮሜዲ ይላል። ይሄ እኮ እንዲህ ነው ይላል። ልጋጋም ደንቆሮ መሀይም ህዋት ሻዕቢያ። እናንተ ደግሞ ሰው ሁናችሁ 6ኛ ክፍል ያልደረስክ ጠመንጃ ተሸክመ መጣህ። አማራ ጅል ስለሆነ ሃይማኖት ስለተደበቀ የራስን ጳጳስ ሹመክተ አላገጥክበት። ደንቆሮ አብይ የተባለኳስ ያላገጥበት ተራ ወታደር ሬዲዮ ተሸካሚ። ስለዚህ ይበል ነው ምንም ላደርግ አልችልም። መናገር የሚፈልግ ሰው ካለ ሳቦና አንተ አፈረን እናበላለን። እሱ ተው እንደቀለድክ አትቀርም። ኦሮሞውን በጣም የኦሮሞ ዘረኞች ገንዘብ እያሸሹ ነው። በጣም ወርቁን እያሸሹ ነው። ሲሸርች የሚባል ሀገር ደሴት ላይ እኮ አሁን ባንክ ዚያካ ማናት የአብይ ሚስት እኮ በሚስት እኮ እያረማመደ እኮ። ስለዚህ አለቃችሁ ሌቦች ናቸው። ቀጥሉ።
ቀጥሉ። ቀጥል አይቼሻለሁ ነው ቀጥል። አነ ደግሞ አይቼሻለሁ። ጤና ይስጥልን ሞጣ። ቀጥል። ከየት ነው? ከአማራ ክልል ደንበጫ። ምን አማራ ክልል አለው እንዴ? የለውም ብለህ ነው? ይሄ ወያኔ ያሰና ወረድ። ይሄ ዱቄታም ጎጃሜ ውረድ። የምን አባ አማራ ክልል አየው። ትውልዱ ትግሬ ይኸውልህ አማራን አምሮን ቀይሮታል። ቂጡን እየወጋ ትግሬ ተራ ትግሬ አማራ ክልል ያለ ደንበጫ ይጥፋኔ ደንበጫ ረቄ አጣጥ ተግረፍ ወይ ሌባ አማራ ማናባትክ ነው? ሀገሩን የሰራው እኮ አማራ ነው ኢትዮጵያ። አንተ ደንበጫ ላይ ስላለ አማራ እዚያ መስለዋል። አማራ ኦሮሚያ ክልል ቢባል 16 ሚሊዮን ከኦሮሞ በላይ እኮ ነው ቁጥሩ። አማራ እኮ ሀረር በሙሉ እሱ ነው። አማራ ሂድ እስኪ አርባ ምንጭ እኮ እሱ ነው። ወለጋ ሂድ ኦሮሞ እኮ 30% አይሆን። አይ አታውቅም። በፖለቲካ ትግሬዎች እኮ ነው ኦሮሞ ትልቅ ያስመስል። ያለም ኦሮሞ ሸዋ ሂድ ቋንቋ የተጫነበት አማራ ነው። ደደብነ። ስለዚህ አማራ ክልል የለውም። እነሱም አውቀው ነው ክልል 3 ነው የሚባል እንጂ አማራ አይደለም። ክልሉም ለሌሎች ብሔር የተሰጠ ነው። ትግሬስ የትግሬ ነው። ኦሮሞ የኦሮሞ ነው። ቤንሻንጉል አየው ከጎጃም ቆርጠው አርቲፊሻል ክልል ነው። የአማራ ክልል የሚሉት እነገዱ አንዳርጋቸው አውቀው ሌጂቲሜት ለማድረግ ህዝቡ ክልል አለ ብሎ እንዲያስብ ነው። የባህዴን ህገ መንግስት ታየው ጠቅላላ የአማራ ክልል የሚባለው ኦሮሞ ነው ይላል። ግን እኮ ኦሮሞ ውስጥ ያለው አማራ ይበልጣል። አየው ሂዱ አው የሚባለው ዞን መለስ ዜናዊ መሬቱን ልቀቁ ነው ያላቸው። ዳንግላ ሲቀላቅሉ ታንሄድም ብሎ አሁን ዳንግላ ምናምን ስትሄዱ አገዎች 5% አይሆኑ። አየው አማራን እዚያው አስከቶ ትግሬ እኮ ነው ያደረገው። ስለዚህ አማራ ክልል ትለኛለህ እንዴ? የምን አባት ክልል ነው? እንደንቆሮማይ እንዳንተ ያለውን ኬሻ ተሸክመን የት እንደርሳለን? ኬሻ አማራ ያሬድ ነው። ሰላም ማን ነው ስሙ? ከየት ነው ያሬዱ? የሚል ቀጥል። አሁን ሽክ አማራ ገር አቤት። ጤና ይስጥልን ሞጣዬ፣ እንደምን አለ? ከየት ነው? ከጎንደር አማራ። ጎንደር አይደለም ዲያስፖራ ነው። አዎ የጎንደር ልጅ ነኝ ለማለት ነው እንጂ ዲያስፖራ። ግባ አንበሳ ወርደ ነው የምትዋረው ወይ ተዋርዳለህ ወይ ትወርዳለህ። ማድራዝ እንዲህ አይነት ቀልድ ነው። አንበሳና የትኛውን ላርግ? ትልቁን ባለዳልጋው ስንት ነው እሱ የሚለው? ኮይኑ ንገረኝ። የትኛው? 29 ሺህ ቆይ 29 ሺህ ነው። በውስጥ መስመር ልክልሃለሁ ብር አሁኑኑ ካሻፕ እዚህ ጋር ልስጥ። አሁኑ ወይ ሞጣዬ ስላገኘው ደስ ብሎኛል። ብራ ኖ ቆይ ኒውታር አላስተነፍስም። ካጥል ይኸው ሌክታና በሚል ፖስት አድርገው ይታያል። ከዳላር ሳይን አድርግና LAKETANA ኮፍያ አድርጌ ትንሿ ኮፍያ ዱቅ ብያለሁ። አሁን ላክ ሽማጭበርበር ቆላ ድባ ላይ ነኝ። ጎንደር ነኝ አይሰራ አሜሪካን ያለው መኪናውን ሰምቼዋለሁ። እኔ እኮ በጣም ያራዳልኝ ሲል እኔ እኮ ስንት ዓመት መኪና አድርቻለሁ። የተለያየ ብራንድ ትነግረኛለህ እንዴ? ሞዴሉን እነግርሃለሁ። የምንነዳው መኪና በድምጽ ብቻው አሁን እኔ መኪና አይልም ምልክቶች አሉ ብልጭ የሚያሳይ እዚህ አይጮህም። አሁን ይሄ ከ2015 በፊት ምናምን ያለ መኪና ይሰማሻል? ማይብሬድ ብራዶ ያሬዶ አሁን ሚውት ሽል ማንሳት ይችላል። ያራዳ ልጅ ብራዘር ይመች አይደለም 29 ሺህ ቆይ ልክ ነህ። ምንድነው ቲክታክ ይወስደዋል። እሱ ጥሩ ሐሳብ ነው። $200 ልቀቅ። 400 ማን ፈልግም። በምን ልላት? ካሻፔ እኮ አልኩ እንዴ? ካሻፔ የት አለ? ልንገርህ ካሻፔን ክፈትና እኔ ልንገርህ። እሺ ሌክታን አታውቅም? LAKETANA አዎ ዳላር ሳይን ከፊት አድርገህ ሰርች ታደርገው ታገኝ። አሁን ቀጥል። 400 ለምን ተዋርዳለህ አንበሳ? 200 በግማሽ ክፈልና ተናገር። ዲያስፖራማ እንላቀቅ። ስታዳምጭ በነፃ ከርመሻል። እናበበለው ለናብታሙ አያል ቢባል መሀይሞች እስክስታ ስትመሽ ከርመሻል። ዲኤምቪሪ ያለቅሽም ገና እየመጣሁልኝ ያረዶ አንቀሳቅ
ፕሮሚስ ሰላም ኢትዮጵያ ትቅደም። ምን አባ ኢትዮጵያ ትቀድማለች? አንተ አያ ሞጣ ቀራኒ ቀደም የምን አባ ወያኔና ትግሬና ኦሮሞ እያሉ ኢትዮጵያ የሚቀድም የወያኔ ኦነግ የኦሮሞ ኦነግ እያለ የትግሬ ደንቆሮ ህዋት እያለ ሌባ ዘራፊ ኢትዮጵያ ትቅደም። ራስን አስቀድም። ምን አባቱ ቀደም አልቀደመ ኢትዮጵያ ምን የታባቱ ሊደርስ ኢትዮጵያ ትቅደም። የኦሮሞች የደርጎች መፈክር ውሸት ነው። ይሄን ደንቆሮ ዲያስፖራ እንትን ኦርቶዶክስ አማራ ሲያታሉት ነው ኢትዮጵያ ትቅደም። አይ ጅል አማራ ኢትዮጵያ ሊቀድም አይችልም። ጃፓን ቀድሞና የሞተ ፈረስ ላይ ይራኮቱ የነበሩ ርቧቸው ዛሬ ጀርመኖች ፈረንሳዮች ቀድመዋል። ፕሮሚስ ቀጥል። ፕሮሚስ አውርዱት ሌክጣና አይመጣም ሞጣይ አራራራራ ዳላር ሳይን ኖ ዳላር ሳይን ተጠቅመህ LAKE TANA እንዴ ይኸው ሰው እየላከ ምን ነካ? አገኘሁት። ኮፍያ አለው አይደል? ኮፍያ አለው። እንደሱ ላክ ዶላር ንገረኛ ሞጣይ ህዝብ በዱላ ነው እየተማረ በዱላ ማለት ምን እኮ አንበሳ $400 ነው። $200 ይበቃል። 2 ይበቃል። 200 ጣል አድርግበት። ሰላም ወጣዬ ሐዋስ ከየት ነው? ከወሎ ነው። ካትል ወሎ ወልዲያ $2 ላክሽ። ያሬዶ $2 አሁን እያወራ ነው። ቼክ ለማድረግ ነው። ቼክ ለማድረግ ነው ሞጣይ። አዎ ያሬዶ ያራዳ ልጅ ቀጥል። ትክክል ነው። ቀጥል አሁን በለው ልጅ እየሰማ ማንን ሲያወራ ነበር ገባውበት። ለዛ ነው ቀጥል እንትን መጀመሪያ እንትን ኮይኑ እንትን ገንዝሙን ላከው። ትክክል የኛ ነው ብያለሁ። ልቀቀው። ገንዘቡን ላከው። ለሚዲያችን ላከው። አዎ ይሄው $2 ላክ አልኩ እኮ እያየሁት። በጣም አሪፍ። ስለ ዶክተር አብይ ያለህን ሐሳብ ልስማና መጀመሪያ ላከው። ኮይኑ ላክ ገንዘቡ። አንተ ሐሳብ አንድ ካልሆነ ለምን ልካለሁ? ሐሳብ ቆይ እንዴ ይቀልዳል እንዴ? ለማውራትም አንድም ላለመሆን እኮ መክፈል አለብህ ለሚዲያ። $2 ልታታለን ትፈልጋለህ? ሐሳብ ቀጥል። ኖ አታወራም። ላክ ልከህ ነው የምታወራው። ይሄ ሚዲያ መቀለጃቸው አይደለም። $2 ልከህ የ2 ሰዓት ወሬ እንድታወራ እንፈቅድልህ። ሐዋስ ቀጥል። ወይ ሞጣዬ ቀጥል። ደህና ነህልኝ? ቀጥል። እሺ እኔ እንኳን ያው ሞጣዬን ያንተ በጣም አድናቂ ነኝ፣ ወዳጅህ ነኝ። እኔ የምታደርጋቸው ነገሮች ሁሉ በጣም አደንቃለሁ። በሚዲያም በምንም እየወጣ ያለው እኔ ለአንተ የሚሰጥ እንኳን አንበሳ ሌላ ነገር በኖሬ በሰጠህ ብሰጥ ነበር ደስ የሚለኝ፣ ግን ምንም የለኝም። ከዛ ላይ ከፖለቲካው እንኳን ደግሞ ከመናገር ወደኋላ ብል ደስ ይለኛል። በጣም ጥሩ። ኪዳኔ ሰላም። ኪዳኔ ካልተነገር አውርዱት። ሪጅስቶን ስፓይን ያሬድ ወይ ትልካለህ ወይ ትወርዳለህ። ትላካለህ። ላክ ወይ ልካለህ። ወደ አብይ አህመድ ልካለህ። ትልካለህ አትልክ ወይ ላክ ወይ ወደ አብይ አህመድ ወሩር ልላክ። ያሬዶ ትላካለህ። ሞጣዬ ሐሳብን አይመቸኝም። ካሻፑን ስታስገባ አስገባሃለሁ። ባናት ዘግዝቄ ነው የማወርድ። አብይ አህመድ ምናምን አልሰማህም። ስፓይን ቀጥል።
ስፓይ አውርዱት ስፓይ ሰላም ጋሽ ሞጣ ከየት ነው? ከአዲስ አበባ ቀጥል አንዴ ካለ በጣም ነው የምንወድ በጣም ነው የምናከብርህ ወንድም አለም አባት አለም የሀገራችን ሰው እናከብራለን እንወዳለን ኑርልን አቅም የለኝም ለአንተ የምሰጣበት ሼር ኮፒ ሊንክ ነው የማደርገው እኔ ወፍጮ ቤት ነው የምሰራው ወዛደር ነኝ ወፍጮ ቤት የፋሲካ ነጭ በግ ይገዛላል ገንዘብ ከተሰበሰበ ዘና ብለህ ተንቀሳቀስ እኛ የድሃ ገንዘብ መጥቶ ልጆቻችን ያጠፋብን እኔ አልፈልግም እኔ ከዚህ 5 ሳንቲም እኮ ቢሰበሰብ $150 እኮ አይሞላም ቀኑ ሙሉ ወጥቼ እኮ ብሰራኔ እኔ እኮ አሁን ህዝቡን እያነቃው ይሄን ስሜን ለማንም ጥያለኝ እንጂ እኔ እኮ አሁን ወጥቼ ወይም ኮምፒውተር ላይ ቁጭ ብሰራኔ በሰዓት $50 በሰዓት መስራት ይችላል ውጤታ የሆነ ነገር ደግሞ ከፍቼ ብንቀሳቀስ ገንዘብ ታትማል አሜሪካ ነው እኔ ግን ፓሽኔ መናገር ነው ፓሽኔ ፖለቲካ ነው ስፓይን ሰላም ይሰማል ስፓይ ጤፍ ምንድን ነው የምትሰራው ጤፍ መዛኝ ነው ወይስ ተሸካሚ ወይስ ፈጭ ነኝ እየበጠርኩ የት ሀገር ልጅ ነህ ሉማሚ የራሳችሁ ነው ወፍጮ እኔ ሰራተኛ ነኝ እኛ ሰራተኛ ነን ተከትራችሁ ነው የጎጃሜ ነው ጤፉ ይሄ የእንተና እንዳይሆን አነስ ያለች ፒክአፕ መኪና የነበረው ማርቆስ ኧረ አይደለም ጋሽ ሞጣ ታውቀዋለህ አይደለም ወፍጮ ቤት ወደ እንትን ከፍቷል ወደ ቀራንዮ መድኃኒዓለም ትልቅ ወፍጮ ቤት ከፍቷል አዎ የኛ አካባቢ ሰው ወፍጮ ቤት አይደል ያለ አዎ የኔ ጀለስ ነው እሱ ጓደኛዬ ነው በጣም ሚሊዮነር ነው ይመች ያራዳልኝ ሰላም ነው በተረፈ ሰላም ነው በጣም ነው የምንወድ በጣም ነው የምናከብርህ ደግሞ ደስ ብሎኛል አንተ አሁን በጣም ቆንጆ ነው ወፍጮ ቤት መቅረት የለብም ቆንጆ ነህ የጎጃሜ ምንሽር ደግሞ አፈርቅሞ ያደገ ነው አንዷን የቦሌ ልጅ ያዝና አስነካት ዝም ብለህ ትገኛለህ ስንት ነው እድሜ ስንት ነው እድሜ 24 አትልከስከስ ኦርጋኒክ ነህ አንተ ዝም ብለህ የቦሌ ልጅ የሀብታም ልጅ የነበላይነህ እንደ ልጆች ምናምን ፈልግና ዝም አንዷን ደርምስባት በቃ ከዚያ በኋላ አንተ ሚሊዮነር አንተን አግኝቶ ነው በላይነህ እንደ ታኩስ እየተኮሰ ነው የሚያጋባ ቆንጆ እኮ ነው አይታችሁታል ይሄ እኮ ደም ይመልሳል ዝም ብለህ የቦሌ ልጅ እና የሲኤምሲ ልጅ አጣድፍለት አበባ እየመሰል ጎጃሜማ ከ6 ወር በኋላ እናውቃቸዋለን ጉቺ ለብሳችሁ ነው የምትጠብሱ ቦሌ ላይ እኔ አውቃቸዋለሁ ጎጃሜ ጤፍ ወፍጮ ቤት ይሰራል በ2 ዓመቱ ወፍጮ ቤት አለው በ10 ዓመቱ 14 ተሳቢ ያለው እንደወርቁ አይተነው በ30 ዓመቱ 50 ፎቅ አርጎ ቁጭ እና እናውቃል እንዴት ነው ቁምጣ አርገን ያደከው ወንድማችን አዎ ቁምጣ አርገ በቃ እሱማ ዘና እያለን ያደገ ምን ይሽርህ ዝም ብለህ ይስቃል አፈር ልብላል ዝም ብለህ ይኸውልህ የሀብታም ልጅ አድን ወንድሜ ኩንታል ተሸከምከው ፈጨው እሱ ራሱ የወፍጮ ቤት ነው ልጅ ካለ ዝም ብለህ እሱ አንተ ሞዳ ሀብታም ነው ግባባት ዝም ብለህ ግባባትና መዛኙን ቢያንስ ከመሸከም መዛኝ ከዚያ ደግሞ በመኪና አመላለሽ ትሆናለህ መጨረሻ ራሱን አባቷን ትሸጠዋለህ ከፈለክ ትቀጥረዋለህ ራሱ ይስቅ ይሆናል አሁን እየሰማ ከታች ይመች ማይባል የሰማ ነው እሺ ጋሽ ሞጣ አመሰግናለሁ እግዚአብሔር ያክብርልኝ በቃ እንግዲህ ስላስገባኝ ደስ ብሎኛል ሌላ ሰው አስገባ አባት አለም ወንድም በጣም አመሰግናለሁ ኦኬ አሁን የሚገባው አንበሳ የሚወርድ ሰው ብቻ ነው እና $100 በካሻፕ የሚያስገባ ከዚያ ውጭ እናስገባ የ100 ኮይን 1000 ኮይን አንቀበል ካሻፕ ላይ አስገብቶ መናገር ሐሳቡን የሚሰጥ ሰው ካለናስ ከዚያ ውጭ አላስገባም ኮራ ደርበብ ይያልኩ መንቀሳቀስ ነው የለም ለምነህ 10 ታቦት ተሸክመህ ተሳልመህ የማርያም ጸሎት አድርገህ ብትመጣ ነው የሚሻል አላስገባም ከዚህ በኋላ እኔ ቀብረር ይያልኩ
ብቻዬን አወራበታል የራስ ይቅር ቀድመ ደግሞ እዚህ ጋር ስተዋርድ ብቻ ነው ማስገባ አንበሳ ሲጮህ ትገቢያለሽ ትገባለሽ ከዚያ ውጭ ብቻዬን አውርቼ ይወጣል ምን ታረግልኛል አስረግጬ ነው የምነግርህ ምን ሐሳብ ምንም አትጠቅምም እያንዳንድ ከታቹን አሁን ስትለቅ አሁን አስገባሻለሁ ስትለቅ አስገባ ከዚያ ውጭ አስገብቼ አውረድ ምናምን አያስፈልግም አልከራከርም አትበሳጩ ልመናው ጥሩ ከሆነ ከተመቻችሁ ክፈቱና ሰብስባችሁ ሰውን መጠየቅ ነው ታለንት ይጠይቅ እኛ ከዚህ በኋላ አንሸወድም ሬዲዮን ከፍታለን ቴሌቪዥን ከፍታለን ለራስ ድምጽ የሚሆን ክፈት እያልኩ ነው እሞክረዋለሁ የሚቆም እንዳይመስል ጠላቶቼ ይቆማል ከወር በኋላ መስሏችሁ የለም this is my business oriented ነኝ እኔ ዝም ብዬ ስለተውኩ ነው እንጂ my brother መጽሐፉን አንብቤ ባየር ላይ ተሳፍፌ አልቀርም እየተገበርኩት የቢዝነስ መጽሐፍ እዚህ ከ50 በላይ አለ እሱም ማንበብ ዋጋ የለው ፕራክቲስ አደረገው ስለዚህ ጀምሬዋል I'm making money right I do my business right እንዲሆነ ዘመናዊ ልመና ምናምን ባና ተሰክስክ አልሰማም እያልኩ ትናገራለህ ትከፍላለህ ከብለህ ትገባለህ ካልከፈል ቁጭ ብለህ ታደምጣለህ is my goal አሁን ራሱ እየመረጥኩ ነው ማስገባ ጭባዎችን አላስገባም ጭባ አላስገባም እየመረጥኩ ነው ማስገባ አበባ የመሰሉትን ወንዶች ሴቶች ይሄ ኑሮ ያደከመው ታየደንዳ የሚመስል አላስገባም ስቲም እየገባ ተሻሽለ ትመጣ ሰላም ሰላም የነመቤ ሰላም እሱ በማን ንጥራሽ ስምሽ ሄሩ አረብኛ ትንሽ ምችል ይመስለኛል ሄሩ ወራጅ በወራጅ እየመረጥኩ ላስገባ እስኪ ኦኬ እስኪ ለያችሁ የሁሉ ቦታውን ይዞ አይጠቅምም ፕሮፋይሉ ራሱ ቅባቶች በፕሮፋይል ይለያያሉ ቅባት የሆኑ ሰዎችን አውቃቸዋለሁ ቅባቶች በፕሮፋይል ይታወቃሉ ዘና ያሉ ናቸው ይሄ የፉጌ ዝም ብሎ የሚለብሱም እንዳሉ እናውቃለን በቃ የሁሉ ዝም ብሎ ነው ኮካዎች ሁሉ አሉ አላስገባችሁም ተስፋ ቁረጡ ወረዱ ተክላላ ለምን አስገባለሁ ቅባቶችን ነው እየፈለኩ ያለሁት ያራዳ ልጆች ቅባቶችን ነው ፈልግኝ መሲ የሚባል አካውንት ተሰጥቶሻል ቅባቶች ብቻ ትገባላችሁ ሰላም ሞታ ይዙ ከየት ነው ጤና ይስጥልኝ ኮራቤ የት ነው እሱ ደግሞ ወራቤ ስልጤ ነው ወራቤ ኦኬ ስልጤ እውነት ነው ሀብታም ነው አንበሳ ማውራት ይችላል አንበሳ ያው ካርድ አክሰስ ማድረግ አልችልም ግን አስመጪ ነን ችግር ቀጥል ለቀቅ አድርግ አውራ አይ መጀመሪያ ኮይኑን ገባ አድርገህ ብታወራ ይሻላል ኩራቤ ምን ላስመጣል አዲስ አበባ ላይ ላስመጣል ፈልገው ነገር አለ አረ ምን ያደርግልኛል ቆጮ ነው የምታስመጣ ሌላ ምን ታልክልኛል ኩራቤ ላይ አሁን ምን ኤሌክትሪክ መኪና አሰሩ ቆጮ እናንተን ነው የምትልክልኝ እሱን ደግሞ በልቼ ደግሞ እንደተሙኖ ማን እንደሚባለው ሽንት ቤት አንድ ሰዓት ተኩል እያሉ ፖሊስ ላስጠራን ሰላም ማን ባለ ሙዚቃ ወረድ ስኩራ ትግሬዎች ቻይና ይነግዳሉ አማራው ይሄ ደግሞ አንዳንዱ ሌባ ተበረው ሰላም ሀገር እንደዋዛ ሰላም ወጣች እንዴት ነህ ከየት ነው ከአማራ ክልል የለውም ያው በተለምዶ ነው በቃ ውረድ የወደመ ክልል ምን ያደርግልኛል ምንስ ልትዋራይ ምንስ ልትሰጠኝ አንተን አንደኛው እኮ ዘመነ ካሴን ደግፈው ያወደምኩ
ቅባቶች ይግቡበታል። ጠቅላላ አመዳሞች ናችሁ። ገስት ላይ ያላችሁ ጋይስ ውረዱልና ፕሊስ ውረዱልን። ለምን ትይዙብናላችሁ? አየሩን ያዛችሁት እኮ አየሩን አትያዙ። ገስት ላይ ያለ አመዳም ውረድ ብያለሁ። ለቅባቶች ልቀቁ። ከአማራ ክልል ከኦሮሚያ ስላልከርምልን አንተ ይመችሽ። ዲሞች ወጣ የከየት ነው ማይ ብራዘር? አማራ ክልል ጋይንት እናንተ ንቁ። መንቃት አልቻላችሁ። አማራ ክልል ለኛል። እነዚህ ፋራዎች አትግቡ። ተማር መጀመሪያ እና እናንተ ትግሬና ኦሮሞ ሻመት ቢገዛችሁ እናንተ ሆነዋችሁ አማራ የምትባሉ ውዳቂ ሻንካ ሹክ ይላል። በዕብራይስጥኛ ነው የሰደቡ። ቤተ እስራኤልን አስተርጉሞ ሹሃልካ ሰላም ሹሃልካ የሚስትንም ችግር አትፈታ እንኳን የኔ ሶሉሽን ወረድ ያንተ ሶሉሽን ምናምን ሰው ወሬኛ የቤትን ጣጣም አትፈታ እንኳን የኛን ሶሉሽን አድርገህ ሀገር ልትፈታ። እኔም አልፈታሁት የፋኖን ችግር እንኳን አለ። ሰላም ላይ ይሰማሻል? ላይ አርማጭሆ መባሉ ነው። አይ ነገነ ዘውዴ እነመለስ ዜና እንዴት አድርጎ ተጫውቶበታል። ይሄን ጎንደሬ ላይ አዩ ኤልኤአይ ላይ አርማጭሆ ሲል እኮ እና እኔ ወረጃይ ዱቄታ አንቺ ዱቄታ ጎንደሬ ተኩስ ሲሉ ትምህርት ቤትማ አትወዱም። እኔ እኮ አውቃቸዋለሁ። ጎንደሬ ተኩስ በል ጅቡቲ ያስገብቶ ነው የሚመለስ። ትምህርት ቤትን ስትበላ ምን ያደርግልኛል ነው ስናይፐር ታጡ። ለዚህ ነው አሁን አብይ ምን የሚቀልድበት ልጁን አግብቶ ጎንደሬ ይሸናበታል። አንድ ኮሎኔል 7ኛ ክፍል አይ ኢትዮጵያ ነገር ምን አለ ጎንደሬ ተዋግተህ ሞታ ቀራኒውን ምን አለ ንግስናው ላይ ብታስቀምጥና ትምህርት ቤት ማስፋፋል። አራታው ጎንደሬ ተኩስ ወያኔን ቂጡን ገርፍ ያባረርከው አንተ ነበር። አሁን አማቼ ምናምን በሚል እኮ ነው እንጂ አሁን ጎንደሬ እኮ አብይን አባሮት አውቆ ነው ዝናሽ ታያቸው የምትባል ሌባ ያገባውን አብያለሁ እንዳያባረው እኮ ነው። ጎንደሬ አጥልቶ እኮ አፋቷት ነበር እኮ መልሶ ነው ከደንቨር ወሰዳት። አየህ ለምን ጎንደሬ ነው ወያኔ የሚያባረው? እሱ እንደሚያባረው ያውቃል። አሁን ልጃችን አገባ ብሎ ስጋ ተሸክሞ ጎንደሬው አማቻችን አይነካም። አንተ ቀንቅዘና ሰላም ወንድሜ ዲሞጂስ ቀጥል። አለው ሰላም ነኝ። ያው ዛሬ እየተከታተል እያየ ነበርና አመሰግናለሁ ስላስገባኝ ድጋሚ። ቀጥል። እኔ ከዚሁ ነኝ ብዙም አርቀም። ለምን ነው ታዲያ አንበሳውን ለምን አትወርጅም ታዲያ? ቆይ እያየው ነው፣ አየሩን እያየው ነው። እንትን ቲክቶክ ቦልድ እንትን ብሎኛል፣ ሊሚት ሰጥቶኛል። በካሻፕ 200 በካሻፕ ላኪ ካሻፕ። ኦኬ ማውረድ አለብኝ። ኖ መውጣት አለብኝ። ቅዳሜ ነው በ$200 ላይ ያውም አይበቃኝም። እኔ ከወጣሁ እኮ 4 5 6 ካለ ያስፋልወጣ በለ አሁን አስገባ። በቃ ይኸውልህ ምን ታደርጋለህ መሰለህ? ኢትራንስፈር እኮ እንደዚህ ነው የምወጣው እንደዚህ። እሺ ሜሴጅ ላክልኝ፣ ኢሜል አድሬስ ላክልኝና ኢትራንስፈር በኢሜል አድሬስ ላክ። ኢሜል አድሬስ አይደለም በኢትራንስፈር ኢንትራክት ትራንስፈር ኢሜል ሳይሆን የምልክልህ የዜል አካውንት ነው። የለኝም በዛ ሶሪ። ታዲያ በምንድን ነው የምትልከው ታዲያ? ኢትራንስፈር እናንተ ጋር እዚህ ካናዳ ኢትራንስፈር እንጠቀማለን። የለም እኛ እንጠቀም። ይቺ ኢትራንስፈር ላለመርዳት የሚደረግ እንቅስቃሴ እናውቀዋለን። ኧረ እኔ ከዚህ በፊት ሰዓት እኔ የፈለግከው ማለት ትችላለህ። አንበሳውን አውርደው። ፔፓል ላክልሻ ሳይሻል አይቀርም። ኧረ በለው እኔ እኮ የአይቲ ሰው ነኝ። ኧረ ተይ ብራውን፣ ተይ ሚስተር ብራውን። ኧረ በእናትህ አሁን ይኸውልህ እኔ እዚህ ቁም ነገር ልናወራ ነው። ምንድን ነው ሀሳቡ? ሚስተር ብራውን አታው ብቻ ነው የምትፈልገው? እኔ እኮ የአይቲ ሰው ነኝ። አይ የአይቲ ሰው ሁን፣ ግን አንዴ ዛሬ ብቻ ነው የምትፈልገው ማለት እንደው የማይባን ነው። ቀጣይነት አትፈልግም? ልክልሽ ነው። ቆይ ፔፓሉን ኢሜል ልክ ነው።
መጨረሻው 26 በሚል እንትን ነው የምልከው ቲክታክ በሌላኛው ቲክታክ እየላኩ ነው ይሄው ልክ ያለው ፔፓል እሺ ጠብቀኝ ቆይ አንተ ግን ዛሬ ብቻ ነው እንደምትፈልገን ዛሬ ብቻ ነው የምፈልገው ቀልደኛ ልክ ያለው እንደውም 500 አድርገው 200 ኧረ በዛማ አንስማማም እያየን ነው እንጂ አየሩን እያየን ነው እንዴ ባንዴ በቃ 200 ዶላር አድርግ ይበቃሻል ከታች ያላችሁ አማራ ምን ነው የኔ ኦርቶዶክስ ይዘህ አንተ ለማኝ ካንተ በላይ ለማኛል ብሎክ አድርጌያለሁ በእንተ ስለማምላክ ይህችን እንትን ልንሰራ ቤተክርስቲያን እያልክ አንተ የምትከሰቅ ዘመርኩና አንተ የለማይልሽ እኔ እኮ ይኸውልህ ሰርቼ ነው እየጠየቅኩ ያለው ደግሞ ጓደኞቼ ወንድሞቼ ነው እየጠየቅኩ ያለው መናጢ ሌባ እየመጣሁብህ ነው ኦርቶዶክስ ገና አዘጋዋለሁ ምጽዋት በእኛ ጋር ነው የሚያልፈው ከዚህ በኋላ እኔ አቀኛ ነኝ አይሰው ገንዘብ አልበላም ታውቁኛላችሁ በእኔ በኩል ነው ምጽዋት የሚያልፍ ከዚህ በኋላ ድሃ የሚረዳው እኛ ቤት ነው ኦርቶዶክስ ረርቶ ያቅ ከዚህ በኋላ እኔ አቋቁማለሁ አንድ ቀን ወይ ሁለት ቀን ለነዳያን ይረዳል እኔ ጋር ትመጣላችሁ እኔ በራሴ አካውንት አልሰበስብም ቀጥታ የራሳቸው እንደነመማር አላባቸው አልዘርፍ የዚያን የራሱን አካውንት ቁጭ አደርጋለሁ ድሃን 10 ድሃ በቀን ረዳለሁ ኦርቶዶክስ ጉድሽ ሊበላል ፕላትፎርማውን አዘጋጃለሁ ጠቅላላ ድሃን ሰብስቤ 10 ሰው በቀን ረዳለሁ አስረግጬ ነው የምነግርህ ኦርቶዶክስ በድሃ ስም እየለመንሽ በእንተ ስለማምላክ የለም በእኛ በኩል ነው የጌታ 10% የሚያልፈው በሞታ ቀራኒው ሚዲያ ነው ሰላም ተናስተልኝ ብሩክማን ኦኬ ውረድልን ማይ ብራዘር እንደ ሴት ልጅ ጡትን አሳምረስ ትመጣ ነው ተጠራጥሬያለሁ ወንድ ልጅ እንዴት ጡት አሰርቶ ይመጣል ጎበዝ እኔ ገርመኛል ወንድ ልጅ እንዴት ጡት አሰርቶ ትመጣለህ ጡት የሚያሳይ አብርሃም ቀጥል ሞጣችን ሰላም እንዴት ነው የአሉሚኒየም ካምፓኒ ያለ አንተ $10,000 ቢጣልብህ ጀግና ነህ አይቀርም ሰላም ነው ከየት ነው ከአዲስ አበባ ውሸት ነው ውጭ ሀገር ነሽ ማይ ብራዘር ሲሪየስ ቁም ነገር አይደለም አንበሳው ልጅ እኛ ጋር እንደዚህ የቁንጫ ድንግል ነው የምናውቀው አዝናቂ ነው ለማንኛውም ሰው አሁን አንተ አዲስ አበባ ነው አልሰማም አዲስ አበባ በዚህ ሰዓት ተኝቷል ሰው ቁም ነገር የለ ኮይን ግዛ ኮይን ኦንላይን ኮይን ግዛ በኢትዮጵያ ብርን ፈቅዷል አሁን ቲክቶክ በልክ ግዛ አንበሳ አውርድብሃለሁ አይ ችግር የለውም አውርጃ እኔ እንዲህ አይነት ነገር አይመቸኝም በደረቁ ጨዋታ በጣም መቼ በነገራችን ላይ ከተመቸው መልቀቅ ነው ይኸውልህ እኔ በቃ በደረቁ ጨዋታ አስጠላኝ በእውነት ደረቅ ጨዋታ ጠላው 7 ዓመት ለኢትዮጵያ ውስጥ ታገልኩለት አንድ ቀን ሳልቀር በሚዲያ እነሱ 60 ዘርፈው ሲሄዱ እነ ሹልቃው 8 ሚሊዮን ሲዘርፉ እነ እስክንድር እኔ አሁን እነሱ ሲመቱ ነው የመጣው ሁሉም ጸጥ ብሏል ህዝቡ ጠልቷቸዋል አሁን እኔ ከዚህ በኋላ ገንዘብ መሰብሰብ ብቻ ስራዬ ሀገር ምናምን ሰላም ቀልጥል ሀገር እንደዋዛ ሰላም ሞጣች እንዴት ነው ከየት ነው ማይ ብራዘር ጎንደር ቀጥል አሁን 40-60 የሆነ ህዝብ እኮ ረበሸን እኮ ምንድነው 40-60 40 ከፋኖ 60 ከብልጽግና ደግሞ እንደዚህ ተባለ አቤት ሰው አዎ በቃ በሁለት ቢላ ይበላ 40 ዘመነ ካሴ ነው 60 ብያመት ባንጃ አማራ ይል ክልሉም ለሌሎች ብሔር የተሰጠ ነው ትግሬስ የትግሬ ነው ኦሮሞ የኦሮሞ ነው ቤንሻንጉል አየው ከጎጃም ቆርጠው አርቲፊሻል ክልል ነው የአማራ ክልል የሚሉት እነገዱ አንዳርጋቸው አውቀው ለጅት ቤት ለማድረግ ህዝቡ ክልል አለ ብሎ እንዲያስብ ነው የባህደን ህገ መንግስት ታየው ጠቅላላ
የአማራ ክልል የሚባለው ኦሮሞ ነው ይላል። ግን እኮ ኦሮሞ ውስጥ ያለው አማራ ይበልጣል። አየው ሂዱ አው የሚባለው ዞን መለስ ዜናዊ መሬቱን ልቀቁ ነው ያላቸው። ዳንግላ ሲቀላቅሉት አንሄድም ብሎ አሁን ዳንግላ ምናምን ስትሄዱ አገዎች 5% አይሆኑ። አየው አማራን እዛው አስከቶ ትግሬ እኮ ነው ያደረገው። ስለዚህ አማራ ክልል ትለኛለህ እንዴ? የምን አባት ክልል ነው? እንደንቆሮማይ እንዳንተ ያለውን ኬሻ ተሸክመን የት እንደርሳለን? ኬሻ አማራ ያሬድ ነው። ሰላም ማን ነው ስሙ? ከየት ነው ያሬዱ? ሚል ቀጥል አሁን ሽክ አማራ ሀገር። አቤት እና ይስጥልን ሞጣዬ እንደምን አለ? ከየት ነው? ከጎንደር አማራ። ጎንደር አይደለም ዲያስፖራ ነው። አዎ የጎንደር ልጅ ነኝ ለማለት ነው እንጂ ዲያስፖራ። ግባ አንበሳ ወርደ ነው የምትዋረው ወይ ተዋርዳለህ ወይ ትወርዳለህ። ማብራዝ እንደ አይነት ቀልድ ነው። አንበሳና የትኛውን ላርግ? ትልቁን ባለዳልጋው ስንት ነው እሱ የሚለው? ኮይን ንገረኝ። የትኛው? 29 ኮይን 29 ነው። በውስጥ መስመር ልክልሃለሁ ብር አሁን ነው ካሻፕ እዚህ ጋር ልስጥ አሁን ወይ ሞጣዬ ስላገኘው ደስ ብሎኛል። ብራ ኖ ቆይ ኒውተር አላስተነፍስም። ካትለው ሌክታና በሚል ፖስት አድርገው ይታያል። ከዳላር ሳይን አድርግና LAKETANA ኮፍያ አድርጌ ትንሿ ኮፍያ ዱቅ ብያለሁ። አሁን ላክ ሽማጨርበር ቆላ ድባ ላይ ነኝ። ጎንደር ነው አይሰራ በአሜሪካን ያለው መኪናውን ሰብቼዋለሁ። እኔ እኮ በጣም ያራዳልኝ ሲል እኔ እኮ ስንት ዓመት መኪና አድርቻለሁ። የተለያየ ብራንድ ትነግረኛለህ እንዴ? ሞዴሉን እነግርሃለሁ። የምንነዳው መኪና በድምጽ ብቻው አሁን እኔ መኪና አይልም ምልክቶች አሉ ብልጭ የሚያሳይ እዚህ አይጮህም። አሁን ይሄ ከ2015 በፊት ምናምን ያለ መኪና ይሰማሻል? ማይብሬድ ብራዶ ያሬዶ አሁን ሚውት ሽል ማንሳት ይችላል። ያራዳ ልጅ ብራዘር ይመች አይደለም 29 ቆይ ልክ ነህ። ምንድነው ቲክታክ ይወስደዋል። እሱ ጥሩ ሐሳብ ነው። $200 ልቀቅ። 400 ማን ፈልግም። በምን ልላት ካሻፔው እኮ አልኩ እንዴ? ካሻፔ አለ ልንገር። ካሻፔን ክፈትና እኔ ልንገር። እሺ ሌክታን አታውቅም? LAKETANA ዳላር ሳይን ከፊት አድርገህ ሰርች ታደርገው ታገኝ። አሁን ቀጥል። 400 ለምን ተዋርዳለህ አንበሳ? 200 በግማሽ ክፈልና ተናገር። ዲያስፖራማ እንላቀቅ። ስታዳምጭ በነፃ ከርመሻል። እናበበለው ለናብታሙ አያል ቢባል መሀይሞች እስክስታ ስትመሽ ከርመሻል። ዲኤምቪሪ ያለክሽም ገና እየመጣሁልኝ ያረዶ አንቀሳቅ ፕሮሚስ ሰላም ኢትዮጵያ ትቅደም። ምን አባ ኢትዮጵያ ትቀድማለች? አንተ አያ ሞጣ ቀራኑ ይቀደም እንጂ የምን አባ ወያኔና ትግሬና ኦሮሞ እያሉ ኢትዮጵያ የሚቀድም የወያኔ ኦነግ የኦሮሞ ኦነግ እያለ ተመልከቱ። ሰው ቀልዱ ይጨምራል። እየሞተም አማራው ሊቀልድ ማታ አማራ ሞቷል እኮ አሁን አስታውሰው። አንድ ትግሬ ግን ቢገደል አሁን ትግሬ ኦሮሚያ ተገደለ ሲባል ሰምታችኋል? ኦሮሚያ ክልል መተከል ተገደለ ሲባል ሰምታል? በደቡብ የለም። የተደራጀ ነው ሲስተሙ የነሱ ነው። አማራስ ወሎዬማ እንደ ዶሮ ነው የሚያንከረፍፈው። በቃ 150 ወሎዬ ይላል እስላሙ ምን እልም ኦሮሞ ሲገደል ሀጫሉ ተገደለ ዱላውን ወይ ነፍጠኛ ምና ተመልከት ተደራጅቷል። ግን አማራ መግደል ቢጀምርስ የኦሮሞ ወጣት 5 አባ ገዳ ቢገልበት አደባባይ ሰቅለህ አማራ መግደል ቢጀምራው እንደ ትግሬዎች ኦሮሞ ሰው ሞተ ብሎ አይወጣም፣ ትግሬው አይወጣም። አይ እኔ መንግስት ተቆሟል ትክክል ነው የሚል አማራን አሁን መግደል ስላልጀመረ እየሸኑበት ነው የሚል ቀጥል። ለማንኛውም በጣም ከባድ ነው። እዚህ በጣም ያለው ነገር ሞጣ በጣም ያሳዝናል። ብታየው ወዳሙ አማራ በቃ እርስ በርስ እዚህ በቃ እየጠቆመ ሰውን ያስገድላል፣ ያሳስራል። ያኔ ተባል ቆይ ስለ አንዴ ቆይ ግን ወርቁ አንተ ነህ ደግሞ ወርቁ አንተ ነህ አይባል። ወርቁ አይተነው ነው
ስሙን እኮ አታውቂም። አሁን አንቺ እዚያ ጎንደር የተወለድሽ ሻቢያለ ለቤት ያን ሁሉ ብር ሰጣት። እሱ አሜሪካን ሀገር ተቀምጣ አሁን አንቺ ወርቁ አይተነው ያድርገኝ ነው በተዘዋዋሪ። እኔ እንደዚያ ነው የምተረጉመው። ደግሞ ቆንጆ ነገር ነሽ። በግልጽ ጠይቂ። ቤታንም አያውቃት። የስራ አስኪያጁ ነው ያን ያደረገ። ውሸት ነው፣ አልተሰጠም። ቤታም ወርቅ የለም፣ ያችም አልተሰጠም። ቀደዳ ነው። እኔ አጣርቼ ደርሼበታለሁ። ወርቅም አላቀረበም፣ ምንም አላቀረበም። የለም፣ ቀደዳ ነው። አንቺ ግን ወርቁን እፈልገዋለሁ ይመስለኛል። እሶቼ ወይዬ ሞጣዬ ቀርሳችኋል መሰል። ላወርዳችሁ የተወርዳላችሁ። እቺ 40 በ60 ግን ተመቸችኝ። ታውቃለህ፣ ይበቃኛል። እኔ እንቅስቃሴ የደም ስሬ ገንዘቡ ነው። ወንድማችን ከካናዳ ከዚህ በኋላ መቀመጥ አልችልም። በቃ ጨርሻለሁ፣ ወጣ ነው። ከካናዳ ያራዳልሽ አትጨናነቅ። ይሄን ያክል ካናዳ እየኖርክ በዚህ ደረጃ ከተጨናነቅ ኢትዮጵያ ያለ ሰው ምን ያህል እንደሚቸግረው አስብ። ኧረ ሞጣ ምንድነው ይሆናል። እኔ ሙያዬ እንዳልነግርህ እየተጨናነቅኩ አይደለም። ሲቀጥል ተጨናንቀሻል። ማይ ብራዘር 15 ሚኒት ወሰርሽ። አንተ ግን እንዴት ነው እንትኑን አፈጣጥነኸዋል? እኔ አቅቶኝ አይደለም። እሺ አቅቶ አይደለም፣ ነገርኩህ እኮ ውሸታሞች ናቸው። እኔ ውሸታም ሰው ነው። ውሸታም አይደለም። ፔይፓል እየገባሁ ውረድ። ሌባ ሁሉ አይመቸኝም። አሁን እኔ የልቅ አሁን ቅዳሜ ነው ዘና ማለት ፈልጋለሁ። ወንድምቶች ተወሰነ በካሻፕ ለርግላ ጣል አድርጎ ወንድም እኔ ዘና ማለት ፈልጋለሁ። ይሄንን ጉንዳን ህዝብ መምራት ራሱ በጣም ከባድ። ሌክታና በሚለው ጉንዳን ህዝብ አይመቸኝም። ፖስት አድርጌላቸው ሌክታና ጉንዳን ህዝብ አይመቸኝም። 170 130 ጉንዳን መምራት አይቻልም። እኔ ራሱ መሪ መሆን አልፈልግም። 130 ቁንጫ ነው ከኢትዮጵያ ህዝብ ሲበላ ያድረ ቆረጥማ አታውም እንደ አብይ አህመድን አረተው እያልኩ ምን አገባው? ይሄ ደግሞ ተቃዋሚ ሁሉ ጊዜ 30 ዓመት 20 ዓመት ምንድነው ተባለ። ኧረ እባካችሁ የሰው የድሩዬ ነው ይሄ ዋጋ 9ኛ ክፍል አላለፈምና አራራራራ ሎሬቱ ያሻግረናል። ኦኬ አሻጋሪያችን ይብራል መጣ ቂጡን ገልቦ ነው የገረበ መቀመጫውን የለጠለጠል። አይጀግናው አብይ አህመድ ይመች። ይሄው አሁን ክልሉ ወድሞ ፋኖ ተበትኖ እንደውም ጭራሽ ፓርላማ ማይኩን ይዞ እነዘመነ ጉዳይ እንደነው ሲባል ይሄ እንደሱ ጉዳይ ጧት ቂጣ ይጋገራል፣ ከሰዓት አምባሻ ዳቦ ማለት ነው። አምባሻ ማታ ላይ ድፎ ነው። ስለዚህ ዳቦ ነው። አየው እየቀለደብን ነው ህዝቡ። አይረባም። አሁን ደግሞ ሬዲዮ ንክፈትና እንምጣ ተጠናክረን በህቡ እንታገል ስንል ይሄው ነጋዴው ግብር ጣለብኝ አብይ በዛ ይላል። ግብር ከበዛብህ ለኛ ሚዲያ መክፈትና ህዝቡን መቀስቀስ። የኛ ሚዲያ የኛ ድምጽ ስለሚቆረጥ ነው እንጂ የትም አይደርስ። የሚደርሰው ደግሞ በቀልድ መልክ የምናገረው አስተማሪ ነገር የሚደርሰው እንጂ ዋናው ደረቅ ፖለቲካ አልደረሰም። ለዚህ ነው ሞጣ ኮሜዲ ነው። ኮሜዲ ምን ማለት ነው? ገብርኤል ዳቦ አይበላም ካልኩ አይበላም ኮሜዲ ነው። ጊዮርጊስ ተነስቶ አይታገልም ኮሜዲ ነው። ምንድነው ኮሜዲ? ጫማን ጥለ ጊዮርጊስ ቤተክርስቲያን 300 ሜትር አንድ ሰው ሲወድቅ ስላየ 5 ኪሎ ሜትር ሩጠህ ጫማን ውሰድ የተባልከው ኦርቶዶክስ ይሄ ኮሜዲ ነው? ትግሬዎች ናቸው ሞጣ ኮሜዲ ነው ምናምን ኮሜዲ። ፖለቲካቸውን ብልሽት ስላረኩባቸው ነው። ስለዚህ አሁን ወደ ጊፍቱ አንዴ ለመስጠት ታስበው የከረማችሁ ቀጥሉ። አንዴ ሚዲያውን አግዙ። ለወጣ ነው። ሰላም ናፍቆቴ ሞጣዬ እንዴት ነህ? ከየት ነው? ከጎንደር። መጀመሪያ ሚዲያውን አግዘሽ ነው። ሞጣዬ የሚባል በጣም አበዛሽ፣ ለጠፍሻት። ሞጣዬ ቆንጆ
የከፈልሽበት አይመስልም ሚዲያው ትንሽ በጣም ለስትልትጩ ድምጽሽ እኔ ሸማቀቅ ያልከፈልኩበት ቤት ገብቼ ናፋት ብል ሽምቅቅ ነው ካቲ ተራነግና ያው እንደማደንቅልኝ ምን ያረግልኛል ማድነቅ አረሙጣይ እንዳትሰድበኝ ግን በእውነት ምን ሰድብሻለሁ አንዴ ተሰደብሻለሽ አንቺ ደግሞ ኑሮ ያደከመሽ ሴትዮ አሁን ረገጥኩሽ አረገጥኩሽ ኑሮ ረግጦሽ በቃ አብቅቶልሻል አንቺ ደግሞ አማራ ሴቶች እኮ መሳቅ ብቻ ሌላ ምንም አያውቁ በቃ ዝም አሁን እነዚህ አሁን ጎንደር ውስጥ ያደጉ ኤርትራውያን ውሸት ነው አማራዎች ማለት ተሳስቸን አማራ ሁሉም ነው ሞታዬ የሚሉ አውቀው የአማራ ሴት ክብር አለ በፍጹም አፋን አከፍ እነዚህ አሁን ጎንደር ተቆጣጥረውታል በቃ አዲስ አበባ ተቆጣጥረውታል አሁን ሚዲያ ላይ ወጣው ቁጥ ያንዲ ታለ ምናምን ማምሩ ሴት ተርገ የሚጫወት እንደውኛ ተሰድብ አውቀው አቴንሽን ለመሳብ ግማሽ ኦሮሞ ነኝ ግማሽ አማራ ነኝ ትላል ኢንሻአላ የሚባል ቤት ነው ማምጥቻ አስተዋውቋታል ትግሬ ናት ወለጋ የተወለደች አማራ ነኝ ባህርዳር ልጅ ያ ባህርዳር እኮ የተወጣው እናቷ አባቷ ማይተውታው ገርጅ ኢምፔሪያል ጎን ጀርባ ፎቃለች የሌባ የዘራ ወርክሲ የሚዘርፉ ልጆች እንደነዚህ አይነት ትግሬ ኤርትራ ውሸት ኦሮሞ ነው ይሏል አማራ ነው ይሏል መሸቀያው ነው አማራ የጌም መጫወቻው ነው አማራ አማራ መቼ እንደሚነቃ ያገባል አክቱን እንዴ ገረዳ አማራ ይጫወቱበት ጎበዝ አራሻራርገው ሰው ይስማው በጣም የሚያስቀው ነገር ደግሞ ከሁለት ቀን በፊት ወደ አስመራ ዲፕሎማሲ ልንከፍት ብለው ሰው ላኩት የተባለው ትናንትና ደግሞ ሳይመሽ ባነጋገና ምሽት ላይ ሻይ እየጠጣን ሰበር ዜና እስክንድር የላከው ጀግና አስመራ ገባ ሰውየውን ላክነው ወደ አስመራ ለእስክንድር ከሁለት ቀን በፊት አለ ትናንትና ደግሞ ምን አሉ ደስ ይበላችሁ እንኳን ደስ ያላችሁ ዲያስፖራዎች የመከናይዝዱ መስመርና ቢሮ ከፋችሁ ከአስመራ መግለጫ ሰጡ አየኸው ጂኦግራፊ የማያውቅ ደደፋን ነው ከሸዋኮ አስመራ 4 ቀን በመኪና ይፈጃል 1 ወር በእግር ነው ይሄ ሰውዬ በበነጋታው እንዴት ደረሰ አብይ አህመድ ነው በሄሊኮፕተር ወሰደው የታየበ የሱዳን አየር መንገድ ነው ታማኝ በምላስ የላስከው የአብይ አህመድ ጫማ እስካሁን ሰዎች ሲነግሩኝ ሊስትሮ አይቶት አያውቁም አሉ እንዴት አድርጎ በደንብ ቢል ሰው ነው ብሪጅ በደንባት ልቶታል ልክ ነው ያረጋታል የአብይ አህመድ ጫማ እስካሁን ተጠርጎ ያውቃል አዎ የታማኝ ምላስ ማለት ሊስትሮ አይቶት አያውቁም አሉ አዎ የአብይን ጫማ ልሰህ አፈንድደህ ቪዲዮ ተይዞብ የመጣ ሁሉ በብዙ መንገድ ሞክረው ሲያቅታቸው ዛሬ ደግሞ የኦርቶዶክስ ጄኖሳይድ ብለው መጡ ታማኝ በየነ ገረድ ያነገሰው ያልተማረ መሀይም ሰው ነው ለፖለቲካ አይሆንም ከፖለቲካ ውጪ ነው አንተ መሀይም አርፈ ተቀመጥ ተከበር ቁጭ በል ታማኝ በየነ ገረድ ነው ያገነነ አልተማርክም መሀይም ነው ምን ቆርጠላክለ ስትማር ፖለቲከኛ ትሆናለህ ልደቱ አያሌው አንለቅም በፍጹም የከተማ መስ የለም ተመልሳት በጣም ወያና ሻቢያ ደንቆሮ አለሌ ሸርሙጣዎች በዘመድኩን በቀለስን በዘመድ የበጸለልተኛዎችን እያልሽ ገንዘብ የምትሰጭ የዘመኑ ገረድና ደንቆሮ የገረድ ልጅ ማይም ትግሉን ገደልሽ አማራን እኮ ተጠይፈሽው ምነ በአማራ ፋኖ ስምብት ምነ በአማራ ስምብት በዘመድኩን በቀለስን $500 የምትይ መቀመጫሽን አሳብጠሽ የጥቁር አጭር ምንሽር እንደ ሸንኮራ ስትለጠልጭ የምታርቅ ቆሻሻ ባይ ከኤርትራም ከትግሬም ዘርሽ የተቀላቀለ ውዳቂ በሽተኛ ገረድ የገረልሽ
ዴዴ ምናምን መሀይም አማርኛችን እንኳ በቅጡ መናገር ማች ደንቆሮ ደንቆሮ ልጅ ትግሉን ገደልሽው። ሞጣ ጸበደ አንተ ጥንባታም ሰሞኑን ሊሰድበኝ አልቻለም። እናንተ ምን አስበ ነው ግን ሞጣዬ? አንተ ሻፋዳ፣ አንተ ጺም አልባ ሰውዬ፣ አንተ ፉፉ ጋጋሪ ሞጣ አንተ ግማታም ለምን አባህና ነው ማሰድበኝ? ቂጤ ስር ያለው እንዴ ነው ለዛ ሞጣ ለምን አባህ ነው ማሰድበኝ? አንተ ቆለጣም ሰውዬ ሞጣ ለምን ነው የማይሰድበኝ? ሞጣ ቆለጦ እንደው መከራዬ ነው። እንዴ ገረዳ ማረጫቱበት ጎበዝ አራሻር አርገው ሰው ይስማው። በጣም የሚያስቀው ነገር ደግሞ ከሁለት ቀን በፊት ወደ አስመራ ዲፕሎማሲ ልንከፍት ብለው ሰው ላኩት የተባለው ትናንትና ደግሞ ሳይመሽ ባነጋ ገና ምሽት ላይ ሻይ እየጠጣን ሰበር ዜና እስክንድር የላከው ጀግና አስመራ ገባ። ሰውየውን ላክነው ወደ አስመራ ለእስክንድር ከሁለት ቀን በፊት አለ። ትናንትና ደግሞ ምን አሉ? ደስ ይበላችሁ፣ እንኳን ደስ ያላችሁ ዲያስፖራዎች፣ የሜካናይዝዱ መስመርና ቢሮ ከፋችሁ ከአስመራ መግለጫ ሰጡ። አየኸው? ጂኦግራፊ የማያውቅ ደደፋን ነው። ከሸዋ እኮ አስመራ 4 ቀን በመኪና ይፈጃል፣ 1 ወር በእግር ነው። ይሄ ሰውዬ በበነጋታው እንዴት ደረሰ? አብይ አህመድ ነው በሄሊኮፕተር ወሰዱ። የታየበ የሱዳን አየር መንገድ ነው። የአዲስ አበባ ልጅ ነኝ የምናምን ጫጥቃሚ ትገቢያለሽ። የኳስ አገልጋይ ዛሬ በእንግሊዘኛ ነው ላይ የሚሰራው። አስረግጬ የምነግርሽ እያንዳንድሽ በእንግሊዘኛ ነው ዛሬ የምትዋዱ ላይ ነው። ጌች how are you? I'm fine. Next time I will. Okay. Next time what? Jesus is Lord. Jesus is Lord. Go ahead. By the way, Jesus is Lord. ሞጣ በአማርኛ ላወራህ ነው። ኖ አማሪክ አቶ ኖ አማሪክ ከዚህ በኋላ የምሁራን ቤት ነው። ኖ በአማርኛ እንሰማ አንቀበለውም። የፖለቲካ ሽፍት አድርገናል። ፕሊዝ ማይ ብራዘር ነባት how are you? ነባት ዌልካም ነባት አህመድ go ahead ነባት አይችልም አየው ወራብ ሞጣ how are you? የህዝብ ዛሬ ግራ ገባው። ቀይረናል እያልኩ ነው እንግዲህ አስረግጬ ነው የምነግርህ። ታማኝ በምላስ የላስከው የአብይ አህመድ ጫማ እስካሁን ሰዎች ሲነግሩኝ ሊስትሮ አይቶት አያውቅም አሉ። እንዴት አድርጎ በደንብ ቢል ሰው ነው ብሪጅስ በደንባት ብቶታል። እንዴት ነው ያረጋታል? የአብይ አህመድ ጫማ እስካሁን ተጠርጎ አያውቅም። አዎ የታማኝ ምላስ ማለት ሊስትሮ አይቶት አያውቅም አሉ። አዎ የአብይን ጫማ ልሰህ አፈንድደህ ቪዲዮ ተይዞብ የመጣ ሁሉ በብዙ መንገድ ሞክረው ሲያቅታቸው ዛሬ ደግሞ የኦርቶዶክስ ጄኖሳይድ ብለው መጡ። ታማኝ በየነ ገረድ ያነገሰው ያልተማረ መሀይም ሰው ነው። ለፖለቲካ አይሆንም፣ ከፖለቲካ ውጭ ነው። አንተ መሀይም አርፈህ ተቀመጥ፣ ተከበር፣ ቁጭ በል። ታማኝ በየነ ገረድ ነው ያገነነ። አልተማርክም፣ መሀይም ነው ምን ቆርጠላክልህ። ስትማር ፖለቲከኛ ትሆናለህ። ልደቱ አያሌው አንለቅም፣ በፍጹም የከተማ መስ የለም። ተመልሰህ አትመጣም። ወያኔ አሻቢያ